የአሜሪካ ኤሌክትሪክ ተሽከርካሪ አምራች ኩባንያ ቴስላ በቻይና የሚገኘውን የንግድ እንቅስቃሴ ለመሸጥ አለማሰቡን አስታወቀ። ከሰሞኑ በቻይና የሚገኘውን ቅርንጫፍ ለመሸጥ መቃረቡን አስመልክቶ የወጡ መረጃዎችን ተከትሎ ነው ይህ ማስተባበያ የወጣው። ኢየሩሳሌም ፈለቀ በዝርዝር ተመልክተዋለች። የዓለማችን ቁጥር 1 ባለሀብት ኤለን መስክ የአሜሪካው የኤሌክትሪክ ተሽከርካሪ አምራች ኩባንያ ቴስላ በቻይና የሚገኝ የንግድ እንቅስቃሴውን ሊሸጥ ነው ተብሎ በስፋት የተሰራጨውን ዘገባ የሐሰት ዜና ነው ሲል አስተባበለ። መስክ ይህንን የተናገረው ዎል ስትሪት ጆርናል የተሰኘው ጋዜጣ ቴስላ ከኤለን መስክ የጠፈር ምርምር ድርጅት ስፔስ ኤክስ ጋር ሊያደርግ ያሰበውን ውህደት ለማመቻቸት ሲል በቻይና ያለውን ቢዝነስ ለመሸጥ፣ ለመዝጋት ወይም ለብቻው ለመገንጠል እያጠና ነው ሲል ዘገባው ካወጣ በኋላ ነው። ኤለን መስክ በራሱ የማህበራዊ ገጽ ኤክስ ላይ ባሰፈረው አጭር ምላሽ ይህ ጉዳይ በፍጹም በውይይት ደረጃ እንኳን ተነስቶ አያውቅም፣ ፍጹም መሰረት የሌለው የሐሰት ዜና ነው ሲል አስተባብሏል። ምንም እንኳን መስክ ከዚህ ቀደም ሁለቱን በትሪሊዮን ዶላር የሚገመቱ ኩባንያዎቹን ማለትም ቴስላና ስፔስ ኤክስን የማዋሃድ ሀሳብ ሙሉ በሙሉ የተዘጋ አለመሆኑን ቢጠቁምም የቻይናውን የቴስላ ክፍል ለይቶ የመሸጥ እቅድ ግን ጭራሽ የለም ብሏል። የኢኮኖሚና የፖለቲካ ተንታኞች እንደሚሉት ከሆነ በቴስላና በስፔስ ኤክስ መካከል ሊደረግ የሚችል ውህደት በቻይናና አሜሪካ ውጥረት መሀል ትልቅ የጂኦፖለቲካ እንቅፋት ይገጥመዋል። ምክንያቱም ስፔስ ኤክስ ለአሜሪካ መከላከያ ሚኒስቴር ሚስጥራዊ የሳተላይትና የደህንነት መርሃ ግብሮችን የሚያከናውን ዋና አጋር በመሆኑ በቻይና ብሔራዊ ደህንነት ላይ ስጋት ሊፈጥር ይችላል የሚል እይታ አለ። በሌላ በኩል ደግሞ ቴስላ በቻይና ከሚገኙ ከ2 ሚሊዮን በላይ ደንበኞቹ ጋር ጥብቅ ቁርኝት ያለው በመሆኑ የሁለቱ ኩባንያዎች ማዋሃድ በቤጂንግ በኩል ተቀባይነት ለማግኘት አስቸጋሪ ያደርገዋል ተብሎ ይገመታል። በሻንጋይ የሚገኘው የቴስላ ግዙፍ ፋብሪካ በአመት ከ950 ሺህ በላይ ተሽከርካሪዎችን የማምረት አቅም ያለው ሲሆን ኩባንያው ትልቁ የማምረቻና ወደ አውሮፓ እንዲሁም እስያ ፓሲፊክ ኤክስፖርት ማድረጊያ ማዕከል ነው። ቴስላ በቻይና ከ400 በላይ የሀገር ውስጥ አቅራቢዎችን በመጠቀም የመኪና ማምረቻ ወጪውን በከፍተኛ ደረጃ መቀነስ የቻለ ሲሆን በቅርቡ በተጠናቀቀው ወርም በቻይና የተመረቱ የቴስላ መኪኖች ሽያጭና ኤክስፖርት ከ32 በመቶ በላይ እድገት አሳይቷል። በመሆኑም በሁለቱ ሀያላን ሀገራት መካከል ያለው የፖለቲካ ውጥረት ቢኖርም ኤለን መስክ በቻይና ያለውን የቴስላ የወደፊት እጣ ፈንታ አደጋ ላይ የሚጥል ምንም አይነት ውሳኔ እንዳልተወሰደና የቻይናው ቢዝነስ እንደሚቀጥል አረጋግጧል።